በሶማሌ ክልል የሚገኘውን የሸምበሌ ሪዞርት ግንባታ በጥራትና በፍጥነት ለማጠናቀቅ በቅንጅት እየተሰራ ነው ሲሉ የግንባታ ለትውልድ የቱሪዝም ስራዎችን አካል የሆነ የሸምበሌ ሪዞርት ፕሮጀክት የመጨረሻ ግንባታ እየሰራ አፈጻጸም ግምገማ ተካሂዷል። በመድረኩም የምስጋና ቃላማ አካባቢ ሚኒስተር አብርሃም በላይነህ፣ ዶክተር የክልሉ ርዕሰ መስተዳድር ኢብራሂም አውሳና እና ሌሎችም ከፍተኛ የመንግስት ሰራተኞች ባሉበትም ተስተናግዷል። የኢትዮጵያ ብሔራዊ ባንክ በተሻሻለ የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮ አዲስ ፍቃድ ሰጥቷል። ፍቃዱ የተሰጠበት የውጭ ባንክ ተወካይ ቢሮዎች ፍቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንደሆነ በተደነገገው የተሻሻለውን ህገ መሰረት ነው። በዚህ ባንክ ተወካዮች ቢሮዎች በንግድና ቀጣናዊ ትስስር ሚኒስቴር የተሰጣቸው ፍቃድ በአፍሪካ ብልጽግና ለማረጋገጥ ተቋማት በፍትህ ላይ ተመሰረተ ሊሰሩ ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ አሳሰቡ። ፕሬዝዳንት ታዬ አጽቀሥላሴ በአፍሪካ ሰላም የሰፈነባት የብልጽግኖች እንድትሆንም ተቋማት በፍትህ ላይ ተመሰረተው ሊሰሩ ይገባል ሲሉ አሳሰቡ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶች ሙዚየም በአዲስ አበባ እየተካሄደ ይገኛል። ፕሬዝዳንቱ በዚህ እንዳት የአፍሪካ የረጅም ጊዜ መሻት የሆነው ልማት ብልጽግናና ትብብር ለማሳካት ህገ መንግስታዊነትና ውጤታማነት የሀገር መንግስት ግንባታ ያስፈልጋታል። ደስታ ሌዳሞ በክልሉ የማህበራዊ ቫይረስ ለመከላከልና ለመቆጣጠር አስፈላጊ ዝግጅት ተደርጓል ሲሉ አሳወቁ። የጤና ሚኒስቴር በበሽታው ለመከላከልና ለመቆጣጠር የሚያስችሉ የህክምና ግብአቶችና 5 የአምቡላንስ ለሲዳማ ክልል አስረክበዋል። ርዕሰ መስተዳድሩን በርክክቡ ስነ ስርዓት ወቅት እንዳሉት በቅርቡ በተከሰተው የማህበራዊ ቫይረስ በሐዋሳ ከተማ የአንድ ሰው ህይወት ማለፉን ተናግረዋል። ኮንጎ በጋራ መኖር ቤት ህንጻዎች ላይ በተከሰተ የእሳት አደጋ የሟቾች ቁጥር 128 ደርሷል አሉ የአካባቢ ባለስልጣናትና ባላሳለፈው ሮብ ዕለት በተከሰተ የእሳት አደጋ ለህልፈት ከተዳረጉ በተጨማሪም ከ200 በላይ ሰዎች እስካሁን ያሉት አልተቋሙም። ከ4000 እና 600 በላይ ሰዎች በሚኖሩባቸው የጋራ መኖር ቤት ህንጻዎች የተከሰተውን የእሳት አደጋ ታማኝ ግብር ከፋዮች ገበያውን በማረጋጋት ረገድ የበኩላቸውን ሚና ሊወጡ ይገባል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ነጋሽ ዋጌሾ ዶክተር የክልሉ ገቢዎች ቢሮ 2017 በጀት ዓመት 3ኛ ዙር የግንብር ከፋዮች የእውቅናና ሽልማት መርሃ ግብር ተካሂዷል ተባለ። ህዳር 19 2018 የኢትዮጵያ 32ኛው የዓለም ህብረት ጉባኤ ለማስተናገድ መመረጥ የተሻለ ልማት ተግባር ቁርጠኝነት የሚያረጋግጥ ነው አሉ የውሃና ኢነርጂ ሚኒስትር ሀብታሙ ኢታፋ። ዶክተር ሚኒስትሩ እንዳሉት በኢትዮጵያ ለአየር ንብረት ለውጥ የኢኮኖሚ ግንባታ የውሃ የፀሐይ ነፍስ ሂድሮማይልና መሰል የኃይል አማራጮች ወሳኝ ሚና እየተወጡ ነው ሲባልም ጥራት ያለው የጤና መድኃኒት አገልግሎት ተደራሽነት ለማጠናከር በትኩረት እየተሰራ ነው አለ። የኢትዮጵያ ጤና መድኃኒት አገልግሎት የአገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንዳሉት የጤና መድኃኒት የመክፈል አቅም የሌላቸው ዜጎች አስፈላጊውን የጤና አገልግሎት እንዲያገኙ ከፍተኛ አስተዋጽኦ እያበረከተ ነው ሲሉም አስታውቋል። ዜጎች የጤና መታወክ ሲያጋጥማቸው ያለ ተጨማሪ ሕክምና ወጪ ወደሚያደርጉበት እንዲሄዱም ገልጸዋል። ዜናው ወደ እናንተ እየመራው የነበረው ያሪሻን በል ነበር። ኳዲስ ሆናችሁ ሰብስክራይብ እና ደውል ምልክቱን በመንካት ቤተሰብ ይሁኑ።